ቴዲ አፍሮ የዜማና የህሊና አምባ። በኢትዮጵያ የፖለቲካ ሰማይ ስር ትላንትን በታሪክ መነጽር ዛሬን ደግሞ በጭንቀት መተላለፊያ የምናይበት ጊዜ ላይ ደርሰናል። ሀገራዊ ማንነት እንደ ጥንታዊ ብራና እየተቃጠለና የዘውግ አጥር እንደ በረዶ እየጠነከረ በመጣበት በዚህ ዘመን ኪነት ለህዝብ ነፍስ የምትፈለግ ብቸኛዋ መሸሸጊያ ሆናለች። በፖለቲካው ማማ ላይ ተሰግስገው የህዝቡን ልብ በዘር መከፋፈል የሚሹ ኃይሎች የጋራ ቤታችንን መሰረት ባናጉበት ሰዓት አንድ ድምፅ ከህዝቡ የልብ ትርታ ጋር ተቀናጅቶ እንደ አዲስ የብርሃን ወጋገን ብቅ አለ። እርሱም ቴዎድሮስ ካሳሁን ቴዲ አፍሮ ነው። ቴዲ አፍሮ በዘመናዊው የኢትዮጵያ ታሪክ ውስጥ ከሙዚቀኛነት ባሻገር እንደ የህልውና አርበኛ እየታየው በአጋጣሚ አይደለም። የዘውግ ብሔረተኝነት እንደ እሳት በተቀጣጠለበትና ኢትዮጵያዊነት የሚለው ሰፊ ጽንሰ ሐሳብ በጠባብ የፖለቲካ ቀዳዳዎች እንዲገባ በተገደደበት ወቅት ቴዲ የኢትዮጵያዊነትን ደም ስር የሚመታ የኪነት ልብ ሆኖ ተገኘ። የእርሱ ጥበብ የፖለቲካ ውድቀት የፈጠረውን የከፋይ ግድግዳ የሚያፈርስ በባህልና በታሪክ ፈር ውስጥ ያለፈ ማህበራዊ ማስታወቂያ ነው። ሰው ከስሩ ካልተነቀለ አይጠወልግም እንደሚባለው ቴዲ የኢትዮጵያን የሺህ ዓመት ስር በማጠጣት በአድማስ ላይ የጠፋውን የጋራ ማንነት ስሜት በዜማው ዳግም አቀጣጠለው። የዛሬው የናይል ቲዩብ ጥንቅራችን የሚያተኩረው ቴዲ አፍሮ በዘመኑ የፖለቲካ ቁንጮዎች የተረሳውን ወይም የገደሉትን ኢትዮጵያዊ ማንነት በሕያው ዜማ እንዴት እንደታደገው ነው። ቴዲ የኪነት ፈርጥ የሚባለው ዜማው በጆሮ ብቻ ሳይሆን በደም ስር በመግባት የዞግ መለያየትን በኢትዮጵያዊነት የጋራ ኩራት በመተካቱ ነው። ፖለቲካው የሰው ልጅ በጠባብ ቤት ሲያሳንስ፣ የቴዲ ክነት ግን ኢትዮጵያን እንደ ሰፊ ሰማይ እንድናይ እያደረገን ነው። በአንድ በኩል የዘውግ ብሔረተኞች የሚያጠነጥኑበት የከፋፋይ መረብ፣ በሌላ በኩል ደግሞ ይህንን መረብ በጥበብ ኃይል የሚበጥሰው የቴዲ አፍሮ ዜማ። ይህ ትግል የዘመናችን ትልቁ የባህልና የፖለቲካ ንትርክ ነው። በዚህ ጥንቅር እንዴት የኢትዮጵያዊነትን ህልውና በኪነት ማዕቀፍ ውስጥ እንዳኖረው፣ የፖለቲካ ውድቀት በኪነቱ ጥበብ እንዴት እንደተገዳደረውና የጥበብ ሰውነቱ ለወደፊቱ ትውልድ ምን አይነት የጋራ ተስፋ እንደዘራ በጥልቀት እንቃኛለን። አብራችሁን ቆዩ። የፖለቲካ ውድቀትና የኪነቱ ምላሽ በኢትዮጵያ ወቅታዊ እውነታ ውስጥ እንደ ማግኔት ሁለት ተቃራኒ ኃይሎች የሚገፋፉበት መድረክ ሆኗል። ባለፉት 10 ዓመታት በመንግስት መንበር ላይ ተሰግስገው የነበሩ የዘውግ ብሔረተኞች የኢትዮጵያን የጋራ ታሪክና ህብረ ብሔራዊ ማንነት እንደ አሮጌ ልብስ በመቁጠር ወደ ጎን በመተው የፖለቲካ ህልውናቸውን በጠባብ የዘር ግድግዳዎች ላይ ለመገንባት መሞከራቸው የብዙዎችን የጋራ ቤት የመሰረተ ድንጋይ አናግቶታል። ይህ የፖለቲካ አካሄድ ዜጎችን ከማቀራረብ ይልቅ በቋንቋ በባህልና በታሪክ ቀዳዳዎች ውስጥ በመክተት የጋራ የኢትዮጵያዊነት ስሜትን እንደ ደረቅ ቅጠል እንዲረግፍ አድርጎታል። ሰው ከስሩ ካልተነቀለ አይጠወልግም እንደሚባለው የዘውግ ፖለቲካው የኢትዮጵያን የሺህ ዓመት ስር በማድከም ህዝብን በየራሱ ደሴት ላይ እንዲገለል በማድረጉ ማህበራዊ መተማመኑ በከፍተኛ ሁኔታ ተሸርሽሯል። ይሁን እንጂ ፖለቲካው በፈጠረው በዚህ የከፋፋይ ጥላ ውስጥ ኪነቱ እንደ ትልቅ የኢትዮጵያዊነት ተስፋ ብቅ ብሏል። ቴዲ አፍሮ በኪነቱ የሚያንጸባርቀው ምላሽ የፖለቲካውን ውድቀት የሚፈውስ የቁስል ማስታገሻ ሆኗል። የዘውግ ፖለቲከኞች ታሪክን እንደ ማሳሳቻ መሳሪያ በሚጠቀሙበት ወቅት ቴዲ ታሪክን እንደ ማገናኛ ድልድይ ይጠቀምበታል። ባህር በወንዝ አይወሰንም እንዲሉ የእርሱ ዜማዎች በክልል አስተዳደር ወሰን የማይገደቡ የጋራ ንቃተ ህሊና የሚያነቃቁና የከፋፋይ አጥር እንደ ሻማ ሰም የሚያቀልጡ ጥበባዊ መልእክቶች ናቸው። ኪነቱ የፖለቲካውን ድክመት በመጋፈጥ ኢትዮጵያዊነትን ከፖለቲካው ቁንጮች እጅ ነጥቆ ወደ ህዝቡ እቅፍ በመመለስ የጋራ ማንነታችንን በኪነት ሕያው የማድረግ ታሪክ ኃላፊነት እየተወጣ ይገኛል። የፖለቲካ ውድቀት በፈጠረው የጥላቻ መረብ ውስጥ ቴዲ እንደ ብርቱ የኪነት ፈርጥ የኢትዮጵያዊነትን የጋራ ትርክት በማደስ በዘመኑ የተደቀነውን የህልውና ፈተና በዜማና በግጥም ምጥቀት እየረታው ይገኛል። የጥበብ ፈርጥ የሆነው የቴዲ አፍሮ ኪነት በዘመኑ የፖለቲካ ንፋስ እንደ ሻማ ሊጠፋ የደረሰውን የኢትዮጵያዊነት ፋና በጋራ ትውስታ አማካኝነት እንደገና የሚያቀጣጥል ጥበባዊ ቤተመዛግብት ነው።
ቴዎድሮስ ካሳሁን በዜማዎቹ ውስጥ የሚጠቀምባቸው ምሳሌዎች፣ የቃላት ምርጫዎችና የዜማ ቅንብሮች እንዲሁ በዘፈቀደ የተሰናሰሉ ሳይሆኑ የኢትዮጵያን የሺህ ዓመት የጋራ ታሪክ፣ ባህልና መንፈሳዊ እሴቶች በአንድ ላይ የቋጠሩ ጥልቅ የትውስታ ሰነዶች ናቸው። እሱ በግጥሞቹ አማካኝነት የሕዝብን የጋራ ንቃተ ህሊና በመነካካት የተበታተነውን የሀገሪቱን ትረካ በአንድ አውድማ ላይ ያሰባስባል። አንድ እጅ አያጨበጭም እንደሚባለው ሁሉ የኢትዮጵያዊነት ግንባታም ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያሉ ብሔረሰቦች በአንድ የጋራ መግባቢያና መተማመን ውስጥ ሲዋሃዱ ብቻ የሙሉነት ድምቀት እንደሚኖረው በዜማው ይሰብካል። ቴዲ የዘውግ ፖለቲከኞች ታሪክን ለራሳቸው ጠባብ አጀንዳ ሲጠቀሙበት፣ እሱ ግን ታሪክን እንደ ማገናኛ ድልድይ ይጠቀምበታል። ያለፈውን የማያውቅ ወደፊት አይራመድም በሚለው ፍልስፍናዊ አቋሙ የዛሬውን ትውልድ ከታሪካዊ ስሩ ጋር በማስተሳሰር ኢትዮጵያዊነትን እንደ ጊዜያዊ የፖለቲካ ውቅር ሳይሆን እንደ ዘመን ተሻጋሪ የህልውና መገለጫ ያሳያል። የእሱ ጥበብ የዘመናት ውርስን በማንሳት ህዝቡን እኛ በሚል ስሜት እንዲተሳሰር ያደርጋል። ይህ የኪነት አቅም በዘውግ የተከፋፈለውን የህብረተሰብ ክፍል እንደገና ወደ አንድ የጋራ የኩራት አውድማ በመመለስ የጥላቻን ግድግዳዎች በታሪካዊ ትውስታዎችና በባህላዊ እሴቶች ጥንካሬ የሚያፈርስ ታላቅ ኃይል ሆኗል። ቴዲ አፍሮ በኪነቱ የሚያንጸባርቀው ይህ የጋራ ትውስታ መዝገብ መጪው ትውልድ በጠባብ የዘር አጥር ውስጥ ሳይቀረቀር ሰፊውን የኢትዮጵያዊነት ሰማይና ታሪካዊ ቅርስ በኩራት እንዲመለከት የሚያደርግ የጥበብ ብርሃን ነው። የቴዲ አፍሮ መድረኮች ዛሬ የፖለቲካ ስብሰባዎች ከሚፈጥሩት የጭንቀት፣ የመከፋፈልና የጥርጣሬ ድባብ በተቃራኒ የጋራ መተማመን፣ መቻቻልና አንድነትን የሚፈጥሩ የሰላም መድረክ ሆነዋል። የዘውግ ፖለቲከኞች የተበተነ አይሰበሰብም የሚለውን የጥፋት ፍልስፍና በመከተል ህዝብን በቋንቋና በክልል አጥር በመከፋፈል ስልጣናቸውን ለማራዘም በሚጥሩበት ወቅት ቴዲ በአንጻሩ የህዝብን የጋራ ስሜት በዜማው ሰብስቦ ወደ አንድ የኩራት አውድማ ያመጣል። ይህ የኪነት ተግባር በስልጣን ኮርቻ ላይ ለተቀመጡት አካላት ትልቅ የህሊና ፈተና ነው። ምክንያቱም አንድ የተባበረ ታሪኩን የሚያውቅ በማንነቱ የሚኮራና የጋራ እሴቶችን በጥበብ የሚያድስ ህዝብ የዘውግ ፖለቲከኞችን የጥላቻ መርዝ አይቀበልም። አገር በሰው ሰው ደግሞ በጥበብ ይታደሳል እንዲሉ ቴዲ በኪነቱ የሚገነባው ይህ የኢትዮጵያዊነት ህልውና ፖለቲከኞች ከሚገነቡት የዘውግ አጥር በላይ ረጅምና ጠንካራ መሆኑን በየዕለቱ እያረጋገጠ ነው። እውነት እንደ ውሃ ትጠራለች እንደሚባለው የቴዲ የጥበብ እውነት የጊዜን ፈተና ተቋቁሞ የህዝቡ የጋራ መታወቂያ ሆኗል። ስልጣን ጊዜያዊ፣ ጥበብ ግን ዘላለማዊ እንደሆነች የዘነጉት ፖለቲከኞች ቴዲ የኪነቱ ኃይል በህዝብ ልብ ውስጥ መሆኑን በማሳየት በአፈሙዝ የሚገዛ በዜማ አይሸነፍም የሚለውን እውነታ በኪነቱ እየነገረን ይገኛል። በመሆኑም በስልጣን ላይ ያሉት አካላት ይህንን ጥበባዊ መልእክት እንደ ማስጠንቀቂያ ሳይሆን እንደ መስተያየት በመመልከት በጠባብ የዘውግ ጎጆ ውስጥ የተንደላቀቀው የፖለቲካ አስተሳሰባቸውን በሰፊው የኢትዮጵያዊነት ትርክት ውስጥ ጥበባዊ እንዲያጥቡት ጥበባዊ ግብዣ የቀረበላቸው ይመስላል። በመጨረሻም የቴዲ አፍሮ ኪነት በኢትዮጵያ የፖለቲካና የባህል ታሪክ ውስጥ እንደ አንድ ግዙፍ የህልውና ምሰሶ ይቆማል። በዘመኑ የፖለቲካ ቁንጮች የተረሳውን የተበተነውንና በጠባብ የዘውግ አጥር ውስጥ የታሰረውን ኢትዮጵያዊ ማንነት በሕያው ዜማና በታሪካዊ ድምፅ በማነቃቃት ረገድ የነበረው ሚና ወደር የለሽ ነው። እርሱ የዘመኑ የኪነት መብራት ነው። የዘውግ ብሔረተኝነት ጨለማ ሲያጠላ የኢትዮጵያን የጋራ ትስስር በማስታወስ የብርሃን ወጋገን ሲፈነጥቅ የኖረ የጥበብ ፈርጥ ነው። ቴዲ አፍሮ የጥበብ ፈርጥ የሚባለው ዜማው በጆሮ ብቻ ሳይሆን በደም ስር በመግባት የኢትዮጵያዊነትን አርማ ከፍ አድርጎ በማውለብለቡ ነው።
ፖለቲካው የሰው ልጅ በጠባብ ቤት ሲያሳንስ፣ የቴዲ ክህነት ግን ኢትዮጵያን ሰፊ ሰማይ እንደሆነች እንድናይ እያደረግን ነው። የእሱ የጥበብ መንገድ የዘውግ ፖለቲከኞች በሚያራምዱት የጥላቻ መረብ ውስጥ እየተንቀሳቀሰ የሕዝቡን የጋራ ንቃተ ህሊና በመነካካት የተበታተነውን የሀገሪቱን ተረክ በአንድ አውድማ ላይ ያሰባሰበ ታሪካዊ ክስተት ነው። በመሆኑም ቴዲ አፍሮ ለኢትዮጵያዊነት የቆመ ኪነት አርበኛ ብቻ ሳይሆን ወደፊት ለሚመጣው ትውልድ ደግሞ የጋራ መታወቂያና የኩራት ምንጭ ሆኖ ቀጥሏል። የፖለቲካ ውድቀት የፈጠረው ባዶነት በዜማዎቹ በመሙላት የጥበብ ሰውነቱ ለዘመናት የሚቀጥል የኢትዮጵያዊነት ስብከት ሆኗል። ዛሬ ኢትዮጵያ በምትፈልገው የለውጥ ሂደት ውስጥ የቴዲ አፍሮ ኪነት የሰው ልጆችን ከዘር በላይ ከፍ እንዲሉ የሚያስችላቸው መንፈሳዊ ድልድይ ነው። ኪነቱ የፖለቲካው ውድቀት በፈጠረው ጥላ ውስጥ እንደ ብርቱ የኪነት ፈርጥ የኢትዮጵያዊነትን የጋራ ትርክት በማደስ በዘመኑ የተደቀነውን የህልውና ፈተና በዜማና በግጥም ምጥቀት እየረታው ይገኛል። የዘመኑ የኪነ ጥበብ ከዚህ በላይ ሊሆን የሚችለው የህዝብን መንፈስ በመገንባትና ሀገርን በአንድነት በማነቃቃት ብቻ ነው። ቴዲ ይህንን ኃላፊነት በከፍተኛ ጥበባዊ ጥበብ እየተወጣው ነው። አበቃን።